ሳሙኤል ቀዳማዊ ላይ እንደዚህ ይላል ዳዊትም በልቡ አንድ ቀን በሳኦል እጅ እጠፋለሁ ወደ ፍልስጤማውያን ምድር ከመሸሽ በቀር የሚሻለኝ የለም ሳኦልም በእስራኤል አውራጃ ሁሉ እኔን መሻት ይተዋል እንዲሁም ከእጁ እድናለሁ አለ ይላል ዳዊት አሁን በልቡ አንድ ነገር መጣ ሳኦል ምን ያደርገዋል ያሳድደዋል በጣም በብዙ ነገር ዳዊትን ለመግደል ይፈልጋል እግዚአብሔር ደግሞ ከዳዊት ጋር እንደነበረ ዳዊት ምን ያደርጋል ያውቃል ያስተውላል ምክንያቱም ከጎልያድ ጋር እንኳን ከመግጠሙ በፊት ዳዊት ወደ ጎልያድ ለመምጣት ለሳኦል ምክንያት ያቀረበው ነገር ምንድነው እግዚአብሔር አምላክ ከአንበሳና ከድብ ምን አርጎኛል አድኖኛል ያው ከዚህ ካልተገረዘ ፍልስጤም እንዴታ ብሎ ፎክሮ በኦንዴ ነው የሄደው እግዚአብሔር የተመሰገነ ግን ብዙ ሙከራዎችን ብዙ ወሬዎችን ብዙ ዛቻዎችን ስለሰማ በዚህ አይነት አንድ ቀን ምን ያደርገኛል አለ ይገለኛል ብሎ አሰበና ወዴት ሄደ ይላል ወደ ፍልስጤም ምድር ሄደ ብሎ መጽሐፍ ቅዱስ ይናገራል አንኩስ የሚባል አንድ የፍልስጤም ገዢ የነበረ ወይም ንጉስ የነበረ ሰው ዳዊትን ምን አስደረገው አስጠጋው ይላል ስለዚህ ዳዊትንና ሳኦልን ህዝቡን ከተመለከተ በኋላ ፈጽሞ በወንድሞቹ የተጠላ እንደሆነ ማናወቀ አንኩስ አወቀ ፍልስጤማዊ ሰውዬ አወቀ ስለዚህ በቃ ተደላደለ ይህ ሰው ለኔ ምን ይሆናል አለ ለዘላለም ባሪያ ይሆነኛል አለ ይቀርታል መደበቂያ ነው የካስሙ ይባላል ምን ይሆነኛል አለ በዚሁ ምዕራፍ ላይ 12 ቁጥር ላይ እንዲህ ይላል አንኩስም በህዝቡ በእስራኤል ዘንድ እጅግ የተጠላ ሆኗል ስለዚህ ለዘላለም ባሪያ ይሆነኛል ብሎ ዳዊትን አመነው ይላል ሳሙኤል ቀዳማዊ 27 ላይ ነው ያነበብኩ ያለው ለዘላለም ምን ይሆነኛል ዳዊት የተጠራው የማባሪያ ለመሆን ነው የእግዚአብሔር ባሪያ ለመሆን ነው ከወንድሞቹ የተነሳ ግን በተሰደደ ጊዜ ጠላት ያዘውና እኔን ምን ያደርገኛል አለ ያገለግለኛል ብሎ በዳዊት ልቡ አረፈ እግዚአብሔር የተመሰገነ ከዚህ የተነሳ አንድ ቀን እነኚህ የፍልስጤም ጠላቶች ተባብረው እስራኤልን ለመውጋት በሚነሱ ጊዜ የግድ አሳዳሪዎቹ ስለነበሩ ዳዊትም ከነርሱ ጋር ምን መሆን ፈለገ እስራኤልን ለመውጋት ፈለገ ተነስቶ በተቀመጠ ጊዜ ምዕራፍ 29 ላይ ይሄንን ስፍራ ታገኙታላችሁ አንብቡት እኔ ግን ሐሳቡን ነግራችኋለሁ ከዛም በኋላ ሁሉም የጦር አዛዥና ተከታዮቹ ያልፉ ነበር ይዘው የመጡትን ጦራቸውን ትጥቃቸውን ሰዎችን እየያዙ ያልፉ ነበርና አንኩስ በሚያልፍበት ጊዜ ዳዊትና ሰራዊቶችም አብረው አለፉ ይላል እርሱን ሲያዩ የተባበሩት የፍልስጤም ገዢዎች ደነገጡ ይሄን ሰው ማን ነው ያመጣብን አሉ ስለርሱ ደግሞ ያስጠጋው አንኩስ ልቡ አርፎበት ስለነበረ ኤክስፕሌን ማድረግ ጀመረ እርሱ እኮ ከመጣ ጊዜ ጀምሮ በኔ ላይ ክፉ አላደረገም ክፉ ማላየሁበትም ብሎ መናገር ጀመረ በወንድሞቹ የተጠላና እኔን ሊያገለግል እንደሚችል እያለ መናገር ሲጀምር ከሱ ይልቅ እነኛዎቹ ቆቅ ስለነበሩ ምን አሉ ይሄ ሰው ቀድሞ ወደ ሰጣው ስፍራ ይመለስ ተቀላቅሎ ከጌታው ጋር የኛን አንገት በመቁረጥ መታረቅ በር ይከፈትለት ይሆናል ብለው ፈረሙ ጌታ ሲባል ምክንያቱም ብለው ማስረጃ ሲያቀርቡ ዳዊት እልፍ ገደለ ሳኦል ሺህ ገደለ ተብሎ የተዘመረለት ሰው አይደለም ወይ አሉት ከነጥሱ ጌታ ስሙ ይባረክ ከዚህ የተነሳ አንኩስ ጠራውና ለኔ ጥሩ አርጋል በኔና ባንተ መካከል ችግር የለም ነገር ግን በእነኚህ ሰዎች ፊት የተወደድክ አይደለህምና ወደ አዘጋጀው ስፍራ ተመለስ ከሶስት ቀን በኋላ ወደ መንደሩ ሲመጣ አንድ ችግር ተፈጥሮ ቆየው
የተፈጠረው ችግር ምንድነው? አማሌቃውያን የሚባሉ በዛ እሱ ባረፈበት አካባቢ ሰፍረው ነበርና ከተማዋን አቃጥለዋት ደረሱ። ምርኮ በዝብዘው የዳዊትን እንኳን ሚስቶች ሁለቱን ማርከው ሌሎችንም ሁሉ ማርከው ደረሱ። ስለዚህ ዳዊት ተከታተለና